ውድና የተከበራችሁ የአልፋሪስ ቪዥን ቻናል ተከታታዮች እንኳን ለ2018 የትምህርት ዘመን እንኳን አደረሳችሁ እያልን ከ9ኛ ክፍልና 10ኛ ክፍል ኦልድ የሆኑትን ካሪኩለም እና ኒው የሆኑትን ኮመን ኮንተንቶችን በማውጣት 11ኛ እና 12ኛ ክፍል በአዲሱ ነው የምትፈተኑት። እንኳን ለ2018 ዓመተ ምህረት የትምህርት ዘመን አደረሳችሁ እያልን ከዚህ በታች እንዴት ከ9 እስከ 12ኛ ክፍል ያሉ ትምህርቶችን በአንድ እንዴት አገናኝተን ማንበብ እንደምንችል ጠቁማችኋለሁ። ቻፕተር 1 ላይ ኮንሴፕት ኦፍ ባዮሎጂ፣ ባዮቴክኖሎጂ እና አፕሊኬሽን ኦፍ ባዮሎጂ ከ11ኛ ክፍል ዩኒቷን እና ከ12ኛ ክፍል ዩኒቷን አውጥተን ማንበብ እንችላለን። ምን አለ መሰላችሁ እዚህ ጋር የ10 እና የ9ኛ ክፍልን ኮመን ኮንተንት ፈልገው እንደሚያወጡ ትምህርት ሚኒስቴር ተናግሯል። ምክንያቱም 10ኛ ክፍልና 9ኛ ክፍል ተማሪዎች የተማሩት በእንትን ነው። ተማሪዎች የተማሩትና በሁለቱም የተማሩት አንዳንድ በአዲሱ አንዳንድ ከነበሩት እና ቻፕተር 2 ሴል ባዮሎጂ ከ9ኛ ክፍል ዩኒት 3 እና ከ9ኛ ክፍል ዩኒት 2 ሌላ ቦታ የለም። ሴል ባዮሎጂ ክላሲፊኬሽን ኦፍ ፕላንት ኤንድ አኒማል በጣም ባዮሎጂ ላይ በጣም አስፈላጊ ከሆነ ፖርሽን ውስጥ አንዱ ነው። ከ9ኛ ክፍል ዩኒት 2 አዲሱ ላይ ከ9ኛ ክፍል ዩኒት 5 ከአሮጌው እናገኘዋለን። ግሬድ 10 ዩኒት 2 ከአዲሱና ከግሬድ 10 ዩኒት 4 ከአሮጌው እናገኘዋለን። 11ኛ ክፍል ዩኒት 2 ላይ የምናገኘዋለን ይህን ፖርሽን። ዜን በጣም ብዙ ሰብ ቶፒኮች አሉት። ማይክሮ ኦርጋኒዝምስ፣ ሄሬዲቲ ኤንድ ጄኔቲክስ ከ10ኛ ክፍል ዩኒት 4 አሁን ማይክሮ ኦርጋኒዝም በጣም በሁለቱም ቦታ ታገኙታላችሁ። ከግሬድ 10 ዩኒት 4 እና ከግሬድ 10 ኦልድ ላይ ግሬድ 10 ታገኙታላችሁ ማለት ነው። ኢንቫይሮንመንት፣ ክላይሜት ቼንጅ ኤንድ ናቹራል ሪሶርስ ኤንድ ኢኮሎጂ ከ9ኛ ክፍል ዩኒት 6 ከአዲሱና ከ9ኛ ክፍል ዩኒት 6 ካሮጌው ታገኙታላችሁ። 10ኛ ክፍል ላይ በአዲሱ ዩኒት 5 ላይ ስታገኙት 10ኛ ክፍል ላይ ደግሞ አሁንም ዩኒት 5 ላይ ባሮጌው ታገኙታላችሁ። አሁን እነዚህ ተመሳሳይ የሆኑትን በጣም ተመሳሳይነት አላቸው። ትንሽ ነገር ነው የሚለያየው። በዚህ መልኩ ማጥናት ትችላላችሁ። ይሄ በጣም ቀላል ነው። ኮንተንቶቹን አሁን ለምሳሌ ኢቮሉሽን 12ኛ ክፍል ላይ ብቻ ነው ያለው እና ቻናሉን ሰብስክራይብ እያደረጋችሁ ከወደዳችሁት ሰላም ሁኑ።